What's up, my niggas? This is EJ P. ዩቲዩብ ጀምሬ ላይክ 3 ቪዲዮ ሰርቻለሁ እና ግን የሆነ ችግር አለ። ምንድነው? ስልኬ በስልክ ዩቲዩብ አይሆንም። በቃ ከበደኝ። ስቶሬጁ አለ፣ ፋይል ይዘበራርቅብሃል ምናምን፣ ከዛ ባትሪ ይዘጋል ምናምን። ብዙ ሰዓት እየቀረጽኩኝ አይፎን ነው አቅም የለውም ባትሪው። ካሜራ ለመግዛት አሰብኩኝ፣ ጎፕሮ ማለት ነው። እና አሁን አይ ቲንክ ከምሽቱ 1 ሰዓት ምናምን ነው። እንውጣና ካሜራውን እንግዛው እስቲ። ካሜራውን ኦንላይን ላይ ነበር ያገኘሁት እና አናግሬያቸው ምናምን በዚህ ሰዓት ተቀጣጥረናል። ምክንያቱም መቆየት አልችልም። እንደዚህ የሆነ ነገር ካየው ለመግዛት በጣም እቸኩላለሁ። በቃ ይሄን ኦና ሳሎን አያችሁት? ምን እያልኩኝ ነበረ? በጣም ችኩል ነኝ ምንም ነገር ስገዛ። ስልኬን ራሱ ማለት ነው እንደ ካልሲ ድንገት ዝም ብዬ ሄጄ ነው የገዛሁት። አሁን ደግሞ ቢያንስ ምክንያት አለኝ ይሄን የምገዛበት ማለት ነው። ስልኬ ስቶሬጁ ትንሽ ስለሆነና ብዙ ሌላ ስራዎችን ስለምሰራበት ዩቲዩብ ቪዲዮ የሚያክል ነገር ስቀርጽበትና ኤዲት ሳረግበት በጣም አዛ ነው የሚሆነው። ኢቨን በፒሲ ኤዲት ላርግ ብል ራሱ ከአይፎን ወደ ፒሲ ፋይል መላክ በጣም የሚያዝግ ነገር ነው እና በቃ ጀስት በጎፕሮ ቀርጽና ወደ ፒሲ በቀላሉ መላክ ስለምችልና ላይክ በቃ ሁሉም ነገር ሲምፕል ነው የሚሆንልኝና ለዛ ነው የምገዛው። ጀስት ደረስኩኝና እንደተቀበልኩት እዛው ዝም ብዬ የቀረጽኩት ቪዲዮ ምናምን ነበረ። እንደምታዩት ነው። እስቲ ኳሊቲው ምንም አይልም፣ ግን በቃ ለጊዜው እስቲ አፕግሬድ እናደርገዋለን። ግን ለጊዜው ይሄ ኳሊቲ በቂ ነው። ይደብራል ብዬ አላስብም። ዋይድ ብቻ አይደለም እንደዚህ አይነትም መቅረጽ ይችላል። ብቻ የሆነ ሳምሰንግ ስልክ ምናምን ነገር ነው የሚመስለው፣ ግን ያው መጥፎ አይደለም። እንደዚህ ዋይድ ሲቀረጽ ግን ያበደ ነው። በቃ ላይክ ይሄው ኳሊቲው ይሄን ይመስላል። ብቻ ላይት ሲበራ ምናምን ደግሞ ይሄን ይመስላል። እስቲ ከ10 ኳሊቲውን ሬት አድርጉት። አይከፋማ፣ ብሬን አልከሰርኩማ። አንድ 10 ደቂቃ እንደቀረጽኩኝ ባትሪ ዘጋ። እዚህ ጋር ሌላ የሚያሰጋ ነገር ተፈጠረ ማለት ነው። ባትሪው መጥፎ ቢሆንስ ማለት ባትሪው ትንሽ ሆኖ ሽጦልኝ ነው ወይስ ማይረባ ባትሪ ነው ያለው? እሱን ራሱ አላረጋገጥኩም። ቸኩዬ ምናምን የገዛሁትና ቤት ገብቼ ትንሽ ቻርጅ አረኩት ምናምን ነገር። ወደ ቤት ተመልሰናል ማለት ነው። እና የካሜራው ኳሊቲ እንዴት አያችሁት? ካሜራው ብዙም እዚህ ጋር ኳሊቲ የለውም። አይ ቲንክ ለፊቴ ላይ ላይት ስላላበራው ነው። ያው ቀን ላይ ነው ቭሎግ ማድረገው፣ አሪፍ ይሆናል ብዬ አስባለሁ። እስቲ ዝም ብለን ለሙከራ ቤቱን ምናምን ላሳያችሁ። መጀመሪያ ክፍሌ ይሄን ይመስላል። ሃውስ ቱር ነው የሚባለው። ከዛ ይሄ ኪችኑ ነው። ሰራተኛ ፍለጋ ላይ ነን ማለት አቆይ መግባ የምትፈልጊ ካለሽ ዲኤም አድርጊኝ። ይሃኝ ቀልዴ ነው። እና ሳሎኑ ደግሞ ይሄን ይመስላል። በጣም ሰፊና ምንም ነገር የሌለው ሳሎን ነው። አይ ሆፕ የሆነ ነገር እንደምናስገባ። ሲጀመር ይሄ ቪዲዮ ለአቴንሽን ነው፣ ምንም ስለ ካሜራው ራሱ አይደለም። ቻናሌ ሰብስክራይብ፣ ላይክ እና አስተያየታችሁን ደግሞ ኮሜንት ላይ ያስቀመጣችሁልኝ ሰፖርት አድርጉኝ። አዲስ ጀማሪ ዩቲዩበር ነኝ። የመቻችሁ